አንቺ ነሽ ማመጥኝ አፈና አትክፈት እሺ ከዚህ በኋላ ሁለተኛ እንዳትደውልልኝ እሷ ጋር ምን እንዳትደርስ ከዚህ በኋላ እንዳናገኝ ምን እየሆንሽ ነው ቃል አንቺ ከፈለግሽ ከሱ ጋር እንደፈለግሽ ምን ትችያለሽ እኔ ወጥስ ጥሩ ምንድነው እንደፈለግሽ ቆይ ቤኪ በእግዚአብሔር አንዴ የራሳችሁ ጉዳይ ቻምሻል እንዴ ያምሻል አያመኝም እኔ እኮ እዚህ ጋር እኮ ለማስተካከል ነው አልፈልግም ከዚህ በላይ እንደውም ምንም ነገር እንዲቀጥል አልፈልግም ሰማሽኝ አይደል እግዚአብሔር ሰማሽኝ አይደል እግዚአብሔርን በጣም ነው ከዚህ በኋላ ስለሱ ልታዋሪኝ የምትደውይልኝ ከሆነ የኔና አንቺ ነገርም እዚህ ጋር ያብቃለት ሰማሽኝ አይደል ማለት ስለሱ ልታዋሪኝ የምትደውይልኝ ከሆነ ላገኝሽ ጓደኛዬ ነው አይደል እንዴ ጉዳይ በቃ ገደል ጓደኛዬ አይደል እንዴ ሰላም ቤተሰቦቻችን እንዴት ናችሁ ዛሬ በቤኪ ዩቲዩብ ቻናል ተከስተናል እኔ የዳጊም የቤኪም ጓደኛ ነኝ በርግጥ ግን ባለፈው የተፈጠረው ነገር አይታችኋል ማለት በጓደኛነታቸው መካከል የተፈጠረው ነገር ማለት ነው እና ዛሬ ዳጊን ቀጥሬያታለሁ ቲክቶክ ቪዲዮ እንደምንሰራ ነው የምታውቀውና ሁለቱን ለማስታረቅ ነው ባለፈው ቤኪ ጓደኝነታቸው ላይ ትንሽ ለሷ ስሜት እንዳለው ነግሯት ነበርና ተደባብረው ነበር በዚሁ እንዲያልቅ አልፈልግም የረጅም ጊዜ ጓደኝነት ነውና እኔ ምን አይቼዝም ማለት ስላልቻልኩኝ ዳጊም በጣም ተበሳጭታ ነበር ሶ ሁለቱም የቀጠርኳቸው ቤኪ ማያቅም እሷን እዚህ እንደቀጠርኳት እና እንደማስታርቃቸው እሱም ማያቅም ሶ እስካሁን እየጠበቅኳት ነው እንግዲህ አሁን ቅርብ ሰዓት ትመጣለች ብዬ አስባለሁ እስቲ አብረን እንጠብቃቸው Hello. Peace no? Hello. TikTok video. TikTok no. Nice. TikTok. The kill shall not fall. I told. እንጀምርና እንደሚሆነው እናደርጋለን ደህና ነሽ ግን ጀምርና ዘንሳ እኔ ምንስ ግን ከቤኪ ጋር የተፈጠረውን ነገር አይቻለሁ እና ምንድነው ማለት ምንድነው ምንድነው ማለት በቃ ጓደኝነታችሁ እስከዚህ ነው ማለት ይሄ እኮ የሚጠይቅ ነገር አይደለም ኖ ታውቂያለሽ እና ቤኪ ምን እንዳደረገ አይተሻል እንግዲህ እሱማ አይቻለሁ እኮ ልክ ነው ብለሽ ታስቢያለሽ አይደለም ግን አንቺም በዛው እኔ ደግሞ በዛው ያረብሽ ነው ኦኬ እሺ ቢያንስ ተነጋገሩና ይፈታም ከሆነ ይፈታ አይ አልፈልግም በቃ ወጥተን ጨርሰናል ከሱ ጋር ምንም እናወራው ነገር የለም አሁን ቪዲዮአችንን እንስራ የምሬን ቪዲዮአችንን እንስራ የነበረው ጓደኝነት የራስ ጉዳይ በቃ ሲጀመር እሱም እንዳለኝ ታውቂያለሽ አብረሽኝ መጥቶኝ ካልሆነ ጓደኝነታችን ያብቃ ብሏል ቤኪ እና አይሳሳትም እኮ ምን አገባኝ በቃ አለ ተበላሽ ዘጋ ለኔ የነበረውን ቦታ አሳየኝ በደንብ አርኩ ኦኬ እሺ ለምን አትረሹምና ሰራችን እንሰራለን ግን እውነት ለመናገር አሁን የጠራሁሽ ቢያንስ አንቺም ተረጋጊና ቤኪም ይምጣ አውሩበት በዛው የሚቀጥልም ከሆነ ይቀጥል ማይቀጥልም ከሆነ ደግሞ ወደ ጓደኝነታችን እንመለስ ሁለቱንም አልፈልጋችሁ ለምን በቃ አልፈልግም ጓደኝነታችን የራስ ጉዳይ በቃ ጓደኝነታችን አበላሽቷል እንዴ ስለምን ጓደኝነት ነው የምታወሪው ለክ የቤኪን ጸባይ ያወቅሽ ከዛ ደግሞ እህትነት ወንድምነት የተባለው ነገር ተሰርዞ ፍቅረኛ ካልሆንሽ ሁሉም ነገር ይቀር ማለት ምን ማለት ነው እሱን ተሳስቷል እኮ ማለት እሱን እንደዚህ አይነት የኪን ስራ መስራት አልነበረበትም እኮ ግን እኔ አሁን እኮ የጠራሽኝ ቪዲዮ እንድንሰራ ነው አይደል እና እኮ በቃ እንስራ ስለሱ ማውራት አልፈልግም ቢያንስ አውሩበት ተነጋገሩና እናወራም በቃ እንደዚህ እንቀጥል እንደዚህ ብለን ይሻላል በቃ የምሬን ነው ቃል
የምር እኔ አንቺ ማናደድም አልፈልግም። በቃ አሁን የተገናኘው ነው የሆነ ነገር ልንሰራ ነው። ልንሰራውን ነገር እንስራ። ስለ ቤኪ ግን ማውራት አልፈልግም። ማለት ትንሽዬ ግጭት አሁን በእኔና ባንቺ መካከል ቢፈጠርም እንደዚህ ነው ፍሬንድሺፕ የሚያበቃው? እሱ እኮ ነው ያበላሸው እኮ። ማስተካከል የሚቻልም እኮ ነው ይስተካከል። የሚስተካከል ነገር አይደለም። እኔ አብሬው እስካልሆንኩኝ ድረስ ምንም የሚስተካከል ነገር አይደለም። መች ተነጋግራችሁበት? ከዛ በኋላ አውርታችኋል? አላወራንም። በቃ ያኔ ግን ነግሮኛል፣ ሁሉንም ነገር ነግሮኛል። ሜቢ እኮ እሱም አጥፍቶ ሊሆን ይችላል። እኔ ገብቶሻል ያልኩሻለሁ አይደል? አጥፍቶ ሊሆን ይችላል። ገባኝ እኮ አልገባኝም አይደለም፣ ግን በቃ ላገኘው አልፈልግም። እሱን ያስተካክለው ነገር ካለው በቃ ለራሱ ላይፍ ላይ ያስተካክል። ከኔ ጋር ምንም የሚያገናኘው ነገር የለም። ምን ሆነሽ ነው አንቺ? እንዴ ያምሻል እንዴ? አንቺ ራሱ የምር ለሱ ተደርበሽ ይተካከልሽ ተደርበይለት ሳይሆን መጀመሪያ የነበራችሁ ጓደኝነት አለ አይደለ እኮ። በቃ ተበላሸ። አንዴ ጓደኝነት ከተበላሸ ደግሞ ተበላሸ ነው። ጓደኛ ማለት ገና ፍቅረኛ ማለት ሊሆን አይችልም። አይሁን። እኔ እኮ ያልኩሻለሁ እኮ ሁኚ እኮ አይደለም። በቃ ከዚህ በኋላ እሱን እንደ ጓደኛ አክሰፕት ማድረግ አልችልም። ለምን አንቺ የተፈጠረው ነገር አትረሹ? አንቺ እስቲ ረስተሽ አሳይ። እንደዚህ አይነት ነገር ሀፕን አድርጎ ረስተሽ አሳይ። አንቺ ምን ነበር የምታረጊው? ምን አደረገ? አሁን ለምሳሌ እኔና ቤኪ ማለት ቢፈጠርና የነበረ ጓደኝነት ቢበላሽ እንደዚህ ነው ያይጂ ዝም የምትይው? ራሳችሁ ተነጋግራችሁ ልትፈቱት ትችላላችሁ። እኔ ግን በእናንተ መካከል መግባት አልችልም። ይሄ ያንቺ ዲሲዥን ነው አይደለ? ያንቺ ህይወት ነው፣ የፍቅር ህይወትሽ። በቃ እኔ ደግሞ ቤኪን እንደ ፍቅረኛ ልቀበሏል። አሁን እኮ አንተን አክት ያሻለሽ ጨቀጨቀው። በቃ አላን እኮ ወስኜ የጨረስኩት ነገር ነው። ገባሽ? አንዳንድ ውሳኔዎች ደግሞ ለባለቤቱ ነው የሚታወቁት። በእርግጥ አያገባኝም እኮ በሁለታችሁ ማለት የተፈጠረ ነገር አያገባኝም። ግን እንደ ጓደኝነቴ መስተካከል የሚችል ነገር ካለ እንዲስተካከልና እንድትነጋገሩ ነው ያልኩሽ ያለሁት እኮ አይደል እንዴ? እና ማንኛውም አንቺም ለመረጋጋት ሞክሪ። ቤኪንም ጠርቼዋለሁ እንድትነጋገሩበት ማለት ነው። አያገባኝም ከዛ በኋላ ያለው ማለት ግን እንደ ጓደኝነቴ እኔ እሱን ማናገር ፈልጋለሁ። አገናኝም ብዬሻለሁ አላልሽኝም? እሺ ግን ነው እሱም ማያውቅም አንቺ እዚህ እንዳለሽ እሱም ማያውቅም። ግን እኮ እሺ እኔ ላገኘው አልፈልግም። በቃ አትምጣ በይው ወይ እኔ ልሂድ። ዳጊ ሆነሽ ነው? እኔ አልፈልግም ላገኘው። በእኔ ቦታ ሆነሽ አስቢና እሱን ጓደኛዬ ነው። አንቺ እኔ ላገኘው አልፈልግም። አልፈልግም እኮ ላገኘው አልፈልግም። አንቺ ለምን ተረጋግተሽ ለማውራት አትሞክሪም? ቢያንስ እንዴ በቃ ባለፈው ተረጋግተን እኮ አወራን። ጠርቼዋለሁ ይምጣ። የምርሽ ነው? የምሬን ነው። እየመጣ ይምጣ፣ ችግር የለም እንታያለን። ከዛ በኋላ ቀለል አይደለም ባይዘው የስራ ነው የተገናኘ ነው። ልንሰራ ነው የተገናኘ ነው። አንቺ ምን ሆነሽ ነው እንዴ? እንደነትሽ የምር ተነጋገሩበት ነው ካልኩት ነው። ቢያንስ እንዴ ምን ተነጋገረው ነገር የለም። በቃ አውርተን ጨርሰናል አይደለ? ቢያንስ ተነጋገሩ ማለት ቤኪ ማለት ጨርሰናል አይደለም? እሱ ጋር ቆሜ ለማውራት ማሰብ ይላል። አንቺን ስላከበርኩሽ ነው እዚህ ጋር የቆምኩት። ከራሱ ጥፋት አልፎ እሱ ነው የሚነጫነጨው። ማለት ምንድነው የጠፋሁት? ማለት ያለብኝን እኮ ነው የነገርኩት። በእውነት ዳጊ ተረጋጊና፣ አንተም ተረጋጋና። እዚህ ጋር ጓደኝነት አለ አይደል እንዴ በመሀላችን? አልፈልገውም የነገርኩህ ጓደኝነት ቃል አንቺ ነሽ የጠራሽ። ለምን የጠራሽ ጀመር ሳይያለሽ? ተነጋገሩበት። ቤኪ ምን ሆነ ነው አንተ ራሱ እንደዚህ የምትሆነው እንዴ? እኔ ያልኩ ያለሁት ነገር ገብቷችኋል? መጀመሪያ የነበረው ጓደኝነት አለ አይደል? ተበላሽ። አንዴ ቆይ ያጠፋም ሰው ራስሽ ነሽ። አላበላሽሁትም ብለህ ነው የምታስበው? እኔ ነኝ ያበላሽሁት አይደል? ምንም እንዳላጠፋ ሰው አታውሪ እዚህ ጋር። እሺ ምን አጠፋው ንገረኝ። አንተ እንደዚህ አጠፋሽ ብለህ ንገረኝ። ለምን እንደ ትልቅ ሰው ናችሁ አታስቡም? እሺ አንቺ እንደ ትልቅ ሰው ሆነሽ አስቢ። ቤኪም አጥፍቶ ከሆነ ያ ነገር ይስተካከልና ጓደኝነት እንዳላጠፋ ሰው እኮ ነው አክት እያደረገ ያለው እዚህ ጋር። ምን አልኩኝ እኔ? ቆይ ምንድነው ያልኩሽ? ጓደኝነታችን በቃ መናገር ያለብኝን በሳው ተናግሬያለሁ። እሺ ጎበዝ። ቤኪ አንተ ሌላው ቢቀር ጓደኝነቱን አትፈልገው? ለምን ደግሞ አልፈ ስለምፈልገው አይደል የነገርኩት። እሱ የሚፈልገው ጓደኝነት እኮ ሌላ ጓደኝነት እኮ ነው። ቃል እሱ እንዳለች አትመጣም ነበር በእውነት። ለምን እንደዚህ እንዴ? ይታያት ምንድነው የሚያወራውን ነገር አሰማም እንዴ? ልቀቂኝ፣ ቃል ልቀቂኝ፣ የምር ልቀቂኝ። በቃ እኔ ራሱ እየበቃችሁኝ ነው ማለት
በመሀል ነው እኮ እንትን ያላችሁኝ ያላችሁት እንዴ? ጉዳይ በቃ አያገባኝም። ሁለታችሁም ገደል መግባት ትችላላችሁ። ያምሻል እንዴ? ያምሻል። በቃ ከዚህ በኋላ ማውራት አልፈልግም። ሲጀመር አንቺ የጠራሽኝ ቪዲዮ ሰራለም እኔ ጓደኛሽ ነኝ አይደል? እኮ ነሽ። በቃ ቪዲዮ ሰራለም መጀመሪያ ገባኝ እኮ እሱ መረዳት ነበረብሽ። እኔ እያደረኩ ያለሁት ሶስታችንም እንደ ጓደኛ ነበርን አይደል? በቃ ተበላሽ እኮ ቤኪ ማበላሽት ከሆነ ቤኪን አግኙ። ጓደኝነቱን ከፈለግሽ እሱንም ብቻውን አግኙ፣ እኔንም ብቻዬን አግኙ። በቃ ጓደኝነታችን ቀጠላ። የኔም ጓደኝነት ማለት ጓደኝነቱን መሰረት አይ ቲንክ ሶስታችንም ነበርን መሰረት። እኔ ወጣሁላችሁ። እሺ እንደዛ ከዛ እኔና ቤኪ ጓደኛሞች ሆነን ቀጠል። ምንድነው ችግር የለም። በቃ አልፈልግም። ለምን ደሞ ለምኛት ግን? እሺ አንተ አታወራ። ለምን ደሞ የምትለመኝ? በቃ ዝም ብለህ ምንም የምትለመኝበት ምክንያት የለም። ይሄ እግዚአብሔር ምን ሆናችሁ ነው? ሲጀመር አንቺ እኮ ነሽ እዚህ ጋር እኮ ሌላ ነገር እያስመሰልሽ ያለሽ። ሲጀመር አንቺ ለሱ ነው እያሽቀበጥሽለት ያለሽ። ምንም ነገር እንዳልተፈጠረ ያለ ምንም ነገር እንደማያውቅ ሰው አንቺ ለሱ ነው በጣም እያገዝሽለት ያለሽ። ቃል እንደዛ ነው የምታስቢው ነው? እኔ ለሱ ተደርብያ ተረተሽኛል አይደል? እያልኩ ያለሁት ስለሱ ጉዳይ ልታዋሪኝ ከሆነ መቀጥሪኝ እንዳትቀጥሪኝ። የምሬን ነው። ልሂድ ከሱ ጋር አይደለም ወሮ ካንቺ ጋር። ለዚህ ሁሉ መሰረት የሆነው ያንተ ፊሊንግህን ምናምን መግለጽ ነው አይደል? በቃ ጓደኛዬ የተናገረችው ነገር እኮ አስከፍቶ ሊሆን ይችላል እኮ ተናግራኛለች። እኔ ካስከፋም እኮ እያልኩ አይደለም፣ ግን በቃ ያንን ነገር እርሳውና የተናገረችው ነገር አስከፍቶም ከሆነ በቃ ማለት ለመርሳት ሞክርና ቤኪ በእናት በቃ ለምን የምትለማመጪው? የምሬን ነው። ለምን እንደልጅ ትሆናላችሁ? ይቅርታ መጠየቅ ካለብህ ይቅርታ ጠይቃት። ይቅርታ አልጠይቃትም። ራሷ እንደምትጠይቀው ይቅርታ ራሷ ናት መጠየቅ ያለባት። ለምንድን ነው የምጠይቀኝ? ይቅርታ አንቺ ነሽ እንደውም ማመጥኝ። አንቺ ነሽ ስትል ማለት አንቺ ነሽ ስትል አንቺ ነሽ ማመጥኝ። አፈና አትክፈት እሺ። ከዚህ በኋላ ሁለተኛ እንዳትደውልልኝ፣ እሷ ጋርም እንዳትደርስ ከዚህ በኋላ እንዳናገኝ። ምን እየሆንሽ ነው? ቃል አንቺ ከፈለግሽ ከሱ ጋር እንደፈለግሽ መሆን ትችያለሽ። እኔ ወጥስ ጥሎ ምንድነው እንደፈለግሽ? ቆይ ቤኪ በእግዚአብሔር አንዴ የራሳችሁ ጉዳይ። ያምሻል እንዴ? ያምሻል? አያመኝም። እኔ እኮ እዚህ ጋር እኮ ለማስተካከል በቃ አልፈልግም። ከዚህ በላይ እንደውም ምንም ነገር እንዲቀጥል አልፈልግም። ሰማሽኝ አይደል? እግዚአብሔር ስም ሰማሽኝ አይደል? በጣም ነው የምትገርም። እግዚአብሔርን በጣም ነው የምትገርም። ከዚህ በኋላ ስለሱ ልታዋሪኝ የምትደውይልኝ ከሆነ የኔና አንቺ ነገርም እዚህ ጋር ያብቃለት። ሰማሽኝ አይደል? ማለት ስለሱ ልታዋሪኝ የምትደውይልኝ ከሆነ ላገኝሽ ጓደኛዬ ነው አይደል እንዴ? ጉዳይ በቃ ገደል ጓደኛዬ አይደል እንዴ?